የብርቱካን እውነታው ስሟን እና ፎቶዋን ብቻ ነው። ለብርቱካን ተመስገን ጽፎ የተሰጠው ድራማ ኢቢኤስ ላይ እንዴት ተወነች? እንዴንስ ተላለፈ? እመለስበታለሁ። እስከዛው ብርቱካን ማነች? ብርቱካን ተወልዳ ያደገችው በአማራ ክልል ምስራቅ ጎጃም ዞን ሰዴ ወረዳ ሰረቀ ብርሃን ቀበሌ ነው። በኢንተርቪው ላይ ብርቱካን የቤተሰቦቿን አድራሻ ዋሽታ ነበር። ለምን? የብርቱካን እናትና አባቶች ዛሬ ድረስ በህይወት እንደሚገኙ ሳይማሩ የተማሩ የብሩህ አእምሮ ባለቤቶች ናቸው። ብርቱካን በኢንተርቪው ላይ እናቷ በህይወት እንደሌሉ ገልጻ ነበር። ለምን? የብርቱካን ቤተሰቦች አርሶ አደሮች ቢሆኑም 8 ልጆቻቸውን በብቃት ያስተማሩ ለወግ በማዕረግ ያበቁ ሲሆን ለመጨረሻ ልጆቻቸውን በዚህ ዓመት በዩኒቨርሲቲ አስተምረው ያስመርቃሉ። ብርቱካን የሁለተኛ ደረጃ ትምህርቷን ተምራ የጨረሰችው በምስራቅ ጎጃም ዞን በሞጣ ሁለተኛ ደረጃ ትምህርት ቤት ሲሆን በ2012 የትምህርት ዘመን የ12ኛ ክፍል የማጠናቀቂያ ፈተና ወስዳ የዩኒቨርሲቲ ማስገቢያ ውጤት ያገኘች በመሆኗ ትምህርት ሚኒስቴር ሀሮማያ ዩኒቨርሲቲ የመደባት ነበር። ይሁን እንጂ በወቅቱ በነበረው የጸጥታ ችግር ምክንያት ቤተሰቦቿ ተመካክረው ደብረ ማርቆስ ከተማ ከሚገኘው አጎቷ ጋር ሆና በደብረ ማርቆስ ከተማ የአባማ ቤተክርስቲያን ህንፃ ተከራይቶ የሚያስተምረው ጊዮን ቴክኖሎጂ ኮሌጅ በ2013 ፋርማሲስት ትምህርት እንድትማር ትምህርት አስጀመሯት። ይሁን እንጂ ብርቱካን ካጎቷ ጋር እያለች የኋላ የልብ ችግር መሆኑን የተረጋገጠው የእሷን እየሳተች ስለተቸገረች ሐዋሳ ከተማ ኢንዱስትሪ ፓርክ የሚሰሩ 2 እህቶቿ ለመንከባከብ እኛ እንሻላለን እኛ ላይ ትምጣ ብለው በመጠየቃቸው በመምህርነት ሙያ የሚያገለግለው ወንድሟ ሐዋሳ ከተማ አድርሷት እንዲመለስ ተደረገ። በዚህ ምክንያት ብርቱካን ጊዮን ቴክኖሎጂ ኮሌጅ ቆይታ በ2 ወር ብቻ ተቋጨ። ብርቱካን ሐዋሳ ከገባች በኋላ በ2014 ትምህርት ዘመን አዲስ በሐዋሳ ዩኒቨርሲቲ የኤክስቴንሽን ፕሮግራም በአካውንቲንግ እንደ አንዲፍ ፋይናንስ ትምህርት በድጋሚ ለመማር ተመዘገበች። በዚህም ላይ እንዳለች ነው ብርቱካን በሐዋሳ ቆይታዋ የዛሬው ባሏ የልጅ አባቷ ዛሬ ፍቅረኛዋን እና አብሮ አደጓን የቡና ባንክ ሰራተኛውን ወጣት ስማቸው ሹመቱን ያገኘችው። አብሮ አደጎቹ ብርቱካን ስማቸው በጎጃም ወግና ባህል መሰረት ለቤተሰቦቿ ሽምግልና ተልኮ ተቀባይነት በማግኘቱ ጥር 10 ቀን 2015 በምስራቅ ጎጃም ዞን ሰዴ ወረዳ ሰረቀ ብርሃን ቀበሌ ወዳጆ ዘመዶ ተመርጠው ድል ባለ ሰርግ ተጋቡ። ፈጣሪ ምስጋና ይግባውና 2 ያጣመረ አምላክ ወንድ ልጅ ሰጣቸው። እንደዚህ ጥንዶች የሞቀ ህይወት እየኖሩ ነበር። ብርቱካን የልጅ አወላለድ የጥቃት ጋር በማድረግ የዋሽታ ነበር ከጥቃቱ ጋር በማድረግ ዋሽታ ነበር። ለምን? የብርቱካን ህይወት ይህ ከሆነ እናቷ አባቷ በህይወት ያሉ በቂ አቅም አላቸው። የእናቷ ወንድሞች ዶክተርና ኢንጂነር ከሆኑ በስም በቀጣይ ይዘረዘራሉ። የአባቷ ወንድም እህቶች ለራሳቸው አልፈው ለአካባቢው ችግር መፍታት አቅም ያላቸው ሆኖ ሳለ እህት ወንድሞቿ አቅም እያላቸው እዛው እያስተማሯት፣ ባሏ የቡና ባንክ ሰራተኛ፣ ወንድሞቿ ሐኪሞች ሆነው ሳለ ስለምን በኢቢኤስ ይህን ማስተላለፍ ፈለገች? በሰፊው ከኢንተርቪው እመለስበታለሁ።